በሐሳብ ላይ የተመሰረተ ፖለቲካ ማለት ሐሳብ ታቀርባለህ ሐሳቦች ይመጣሉ ከዛ ገዢ የሆነውን ሐሳብ ህዝቡ እንዲመርጥ እድል ያገኛል ማለት ነው ሀገራችን እዛ ደረጃ ያልደረሰችም አሁን በብልጽግና ዘመን እየሞከርን ያለነው ነገር ይሄን ለመትከል ነው ይሄ ማገደል የለውም የሐሳብ ፖለቲካ ግድያ የለውም ማፈናቀል የለውም ስለዚህ ሐሳብ ላይ መግባባት የሐሳብ በላይነትን መቀበል ማለት ነው ለውጥን በሪፎርም ብቻ መከሰት ለውጥን ከመገዳደል ከመጠላለፍ እና ከከፍተኛ ጥላቻ በመለስ በሐሳብ ትግል ብቻ የመፍጠር ባህል የብልጽግና የሰላም መርታ ነው ማለት ይቻላል እስከዛሬ ችግራችን ለሁሉም ሊሆን የሚችል ሐሳብ ባለማቅረብ እንጋጫለን ማለት ነው ይሄንን ለማስቀረት ነው አሁን ወደ ሐሳብ ፖለቲካ እንግባ ወደ ጉልበት ትተን ወደ ሐሳብ ፖለቲካ እንግባ ሐሳቡ ገዢ ከሆነ የኔ ሐሳብ ገዢ ከሆነ ከኔ ማንነት ውጪም ያሉ ሌሎች ማንነቶችንም መግዛት መቻል አለበት ሐሳብ ድንበር የለውም በዚህ ዘመንም የውስጣዊ ግጭታችን መንስኤዎች እንደዚሁ አለመደማመጥ እኔ ያልኩት ብቻ ይሁን የሚል ዋልታረገጥነት ከህግና ከስርዓት ውጪ ስልጣንና ጥቅም የመፈለግ አዝማሚያና እንዳንነሳ ኢትዮጵያ እንዳትነሳ የሚሹ ጥላቶቻችን ሴራና ተግባራዊ ጣልቃ ገብነት ጭምር ነው ብሎ መውሰድ ይቻላል ይሄ ኢትዮጵያን ይሄ ውስጣዊ ግጭት እና አለመግባባት ያስከፈለን ዋጋና ያሳጣን የጸጋ በጣም ብዙ ነው ነጠላ ማንነቶችን ነጠላ ጉዳይ ትርክት ይዘን ኢትዮጵያ ማስተዳደር አንችልም ኢትዮጵያ ማስተዳደር የሚቻለው ሁሉንም መግዛት የሚችል ሐሳብ ማምጣት ነው ብዙ ጊዜ ሰምታችሁ ከሆነ ክቡር ጠቅላይ ሚኒስትራችን ሲናገሩ ለኢትዮጵያ የሚያገዳድል ነገር እኮ የለውም ሁሉም የሚያስማማ ሐሳብ ማዋጣት ነው ይባላል ያን ሐሳብ ማዋጣት ማለት ሐሳቡ ድንበር የለውም ማንነት የለውም ለሁሉም የሚስማማ ነው ያኔ ነው ኢትዮጵያ መስማማት የምትችለው ማለት ነው ስለዚህ የፖለቲካ ትግላችንን መመስረት ያለብን ማንነት ላይ አይደለም ማንነት ላይ የተመሰረቱ ፖለቲካዎች አልፈዋል ድርጅቶች አልፈዋል ኢትዮጵያ የመነሳት የመበልጸግ ፕራክቲካል እድል አላት ለመነሳት የሚያስፈልጉ ነገሮች በሙሉ አላት ለመነሳት ከሚያስፈልጉ ነገሮች የመጀመሪያው ሐሳብ ነው ኢትዮጵያ በ2018 በ2030 በ2040 የት እንደምንደርስ ብቻ ሳይሆን ወደ ብልጽግና የምንሄድበትን መንገድ የሚመሩት የሐሳብ ማዕቀፎች ፕሮፐርሊ ተዘጋጅተዋል አንዱ ሐሳብ ነው ሁለተኛው አምራች ኃይል ነው ኢትዮጵያ 70% ህዝቧ አምራች ነው በሶስተኛ ደረጃ ለም መሬትና እምቅ የተፈጥሮ ሀብት አላት ለምን ታገሉ አሁን በዚህ ሰዓት ብልጽግና ለማረጋገጥ ለመትከል ለማጽናት የሚሞክረው በሐሳብ ብቻ እንይሁን አንገዳደል በሐሳብ ብቻ ሐሳቡን እናቀርባለን ሐሳቡ የተሻለ ከሆነ ህዝቡ የመረጠው መንግስት ይሆናል ማለት ነው ስለዚህ በምርጫ ብቻ ወደ ስልጣን ለማምጣት ወደ ስልጣን ማምጫው መንገድ ምርጫ ብቻ እንዲሆን ያስፈልጋል ብልጽግና የዲሞክራሲ መረዳት የብልጽግና የፍልስፍና መሰረት ነው የዲሞክራሲ አረዳዳችን ነገር ግን ውድድር ብቻ ሳይሆን ፉክክር ብቻ ሳይሆን በመክክር የሚያምን በትብብር የሚያምን እይታ ያለው ፍልስፍና በመሆኑ ይሄም ከተፎካካሪ ኃይሎች ጋር ፍጹም ሰላማዊ ህጋዊና ዲሞክራሲያዊ ወዳጅነት ለመመስረት የሚያስችል የሰላም መርታ ነው ብሎ መውሰድ ይቻላል እንግዲህ እንደ ብልጽግና ፓርቲ ሰላም ካልመጣ ይሄ የወጣናቸው ውጥኖች ሁሉ ልክ በተሳሳተ አካሄድ ይጣለፋል እንደ ትናንትናው ይሆናል የሚል ነው ስጋታችን አሁን አስተካከም በጣም ያነሱት ምንድነው ሰላም ቢሆን ኖሮ ሀገራችን ምንም ያጣ ነገር የለም ነው ሰላም ያሉን በመክናት ደግሞ በህዝብ ውስጥ ባሉ ችግር ሳይሆን የናውቅላለን አካሄድ የሚሄዱት የፖለቲካ ኤሊቶች የፖለቲካ ሊቃን የሚባሉት
የፈጠሩት አካሄድ ነው ማለት ነው። የትጥቅ ትግል አማራጭ የተከተሉ ወገኖች ያነሷቸው ጥያቄዎች ከንግግርና ከውይይት ከክርክር በላይ አለመሆናቸውን አምነው ፊታቸውን ወደ ሰላም ማዞር አለባቸው ብዬ አምናለሁ። የትጥቅ ትግል በመሰረቱ በአሁኑ ወቅት ለአንድ ብሔር ለራስ ማንነት የመቆም አማራጭ በብዙ ምክንያቶች ለድል ያበቃል። ከሁሉም በላይ ደግሞ ለአንድ ብሔር የመቆም ለማንነት የመቆም ፍላጎትና አካሄድ ኢትዮጵያ ውስጥ የብሔር ጥያቄ ከተመለሰ ራስን በራስ የማስተዳደር በቋንቋ የመጠቀም ባህልና ታሪክን የማሳደግ ጥያቄ ህገ መንግስታዊ ዋስትና ካገኘበት ጊዜ ጀምሮ ተዘግቷል ማለት ይቻላል። ራሳቸው ማየት አለበት። የሚታገለው ለማን ነው? እኔ ደግሞ ምን ስላመጣ ነው? ምን ሊጨምር ነው? ወደ ሊወስድ ነው የሚሉት እየጠየቁ ነው መሆን አለበት እንጂ ድሮ የተቸነከረ ስታግናንት የሆነ ፖለቲካ አመለካከት ለዚህ ህዝብ አይጠቅምም ማለት ነው። ስለዚህ ብልጽግና ከዚህ አንፃር ማህበረሰቡ ውስጥ ያለውን እሴት ያከብራል። ማህበረሰቡ ይዞ ነው። ለምሳሌ መደመር ብትወስድ አብዛኛው ከማህበረሰቡ ውስጥ ያለውን እሴት ነው ተጠቅሞ ወደ ዘመናዊነት ያመጣው ማለት ነውና ህዝባችን ውስጥ ያለው መረዳዳት፣ ህዝባችን ውስጥ ያለው አብሮነት፣ መደጋገፍ፣ መከባበር ትልቅ ቦታ ነው መሰጠት አለበትና ትልቅ ቫልዩ ነው ለኛ ማለት ነው። እና ግጭቶችም ሲከሰቱ በዛ ነው ይቅር ለእግዚአብሔር የሚል ህዝብ ነው ያለው። ይቅርታ ትልቅ ቦታ አለው ለኢትዮጵያ። አሁን የሚያዋጣን በመከባበር በመተባበር በእኩልነትና በእውነተኛ ወንድማማችነትና እህትማማችነት ላይ የተመሰረተ ዴሞክራሲያዊ አንድነት፣ ህብረ ብሔራዊ አንድነት መገንባት ነው ለድል የሚያበቃ። ስለ አብሮነታችን ስናነሳ የኢትዮጵያን ህዝብ በደንብ ማወቅ ያስፈልጋል። ፖለቲከኞቻችን ባይዘው ህዝቡን አይመስሉም፣ በፍጹም ህዝቡን አይመስሉም። ህዝባችን በማንነት ያልታጠረ በአብሮነት የኖረ ህዝብ ነው። ከዚህ አንፃር የኢትዮጵያ ህዝብ የማህበረሰብ ግንባታ ባህል ምን ይመስላል የሚለው ማወቅ ያስፈልጋል። ሶሻል ኮንስትራክሽኒዝም ይባላል በፈረንጅ አነጋገር። የህዝቡ ባህላዊ ማህበረሰብ እንዴት ይገነባል ነው። ማህበረሰባችን ሲገነባ ለምሳሌ ክርስትና ብንወስድ ክርስትና አባት ወይም አበልጅ የሚሉት አላቸው። የግድ ኦሮሞ ከሆነ ለኦሮሞ አይደለም የሚሰጠው፣ ለወደደው ይጠቅመኛል ላለው ልጅ ያሳድጋል ላለው ይደግፋል ላለው በወዳጅነት የሚታደርገው ነገር ነው። ሰርግ ብትሄድ አሁን በእኛ በኢትዮጵያ ኮንቴክስት ምንም ፖለቲካ ፈለገ ቢሆን ሰርግ ብትወስድ በዘር ተፈላልጌ አትጋባም። ለቅሶ ዘር ፈልጌ ለይቴ አትድም። በአረፋ በፋዚጋ ለሆነ ለእምነቱ አካል ብቻ አይደለም የምታዘጋጀው፣ ለሌሎችም ታዘጋጃለህ። ለምሳሌ አረፋ ሲደረግ በዓል ሲደረግ ሌሎች ክርስቲያን ጎረቤት ካለ ለነሱ የሚስማማውን የሚሆነው ምግብ ታዘጋጃለህ። በባህላችን እንደዛ ነው። ይሄ አንድ ልጅኛ እንደው ያደግንበት እኔ ያደግኩበት አካባቢ ሲባል እና ያየ ነው ምንድነው ለምሳሌ አንድ እናት ገባ ከወጣች ሌላኛው እናት ባይዞ ኤችአይቪ ኤድስ ከመጣ ወዲህ ነው የቆመ ይባላል ያ ባህል። አንድ እናት ገባ ከወጣች ሌላኛው እናት ደግሞ ልጅ እያጠባች ትጠብቃለች። እንደዛ ነው ያደገው ኢትዮጵያ ህዝብና አንድ ጣራ ስር በአንድ ማንነት የሚኖር ህዝብ አይደለም ያለው። አብሮነቱ የተፈጠረው የመረዳዳቱ አብሮ የመኖሩ ባህላችን መሰረቱ ከፍተኛ አብሮነት ያለበት ነው። ይሄ የሶሻል ኮንስትራክሽኒዝሙ የማህበረሰብ ግንባታ ታሪካችን የተነጠለ በማንነት ብቻ በነጠላ ማንነት ላይ የተመረኮዘ አይደለም። ሁሉም ሰው በሰውነቱ የሚያይ ነው ኢትዮጵያ ማለት። ፖለቲከኞቻችን ይሄ መረዳት መቻል አለባቸው። ሰላም ካረጋገጥን ከፊታችን ወርቃማ እድል እንዳለ እሱን ተጠቅመን ሪል ትራንስፎርሜሽንና ብልጽግና ማምጣት እንደምንችል መግባባት ነው። ስለዚህ የመጀመሪያው የመግባባት ስራ ነው የሚያመጣው። ሁለተኛው የዲሞክራሲ ምህዳሩን እያሰፉ መሄድ ነው። የበለጠ
ኢትዮጵያ ዛሬ ያለች የምትገኝበት የታሪክ ምዕራፍ ይሄንን ሰላማዊ የትራንስፎርሜሽን ለማምጣትና ብልጽግና ለማምጣት የሚያስችላት የታሪክ ምዕራፍ ውስጥ ናት ማለት ይቻላል። ይሄንን ነው ማለት የምችለው። የተወሰነ መሃል ላይ ወዲህ ማለት ቢኖርም እንኳን የነበርንበት ባህልም የፖለቲካ ባህልም ስላለ ከዛ ሙሉ በሙሉ አለመውጣት ያለ ቢሆንም እንኳን አሁን ቢያንስ በዚህ ሰዓት 107 የሚሆኑት የፖለቲካ ፓርቲዎች ሀገራዊና የክልል ፖለቲካ ፓርቲዎች በጋራ ምክር ቤት ውስጥ ታቅፎ በሐሳብ እየተሟገቱ እየተግባቡ እዛው ላይ የፖለቲካ ልምምዱን ከጫካ ወደ አዳራሽ ወይም ከሜዳ ወደ አዳራሽ ገብቶ በፊት ለፊት እየተወያዩ ናቸው። በዚህ ወቅት በትጥቅ ትግል ለውጥ እናመጣለን ብለው ወደ በረሃ የወረዱት ወገኖቻችን መንግስት የፈጠረውን የሰላም ጥሪ ተቀብለው መንግስት የከፈተውን የሰላም በር ተቀብለው ወደ ድርድር፣ ውይይት፣ ንግግር መድረክ ቢመጡ በጣም የተሻለ ነው የሚመስለኝ። ቶኔን አይታችኋል። በዚህ በአምስቱ ዓመት የለውጥ ዓመት ውስጥ በጣም ዲሞክራሲም ስለሰፋ ሰው ነፃነትን መግዛት አቃተው፣ ነፃነትን ማስተዳደር እና የፖለቲካ ሜዳም ቢሰፋ ጠላቶች በጣም የማጥቃት ህዝቡን የማጥቃት ደረጃ ደርሷል። ብዙ ደሞቶች ደርሷል። ይሁን እንጂ ደግሞ ኢቭን ይሄ ሁሉ ችግር እንኳን ያለ ሐሳብን ወደ ተግባር የሚቀይር መንግስት በመኖሩ ብቻ የተፈጠሩ የልማት ስኬቶችን ቆጥረን የማንጨርሰው እውነት ለመናገር አንዳንዶቹ ኢትዮጵያ እንደዚህ መስራት እንችላለን እንደ እስከ ማለት የምንደርስ ስራዎች ያሉ ማለት ነው። ስለዚህ ይሄን የማነሳው ለምንድን ነው? ብልጽግና ለሰላም ትልቅ ቦታ ይሰጣል። ምክንያቱም ሰላም ሲሆን ኢትዮጵያ በቂ ሀብት፣ በቂ ሰው ኃይል፣ በቂ ተፈጥሮ ሀብትም እንዳለ ያውቃል ማለት ነው። ከመገዳደል ከውድመት ውጪ በታሪካችን ለመጀመሪያ ጊዜ ሰላማዊ ትራንስፖርት፣ ሰላማዊ ትራንዚሽን፣ ሰላማዊ ለውጥ ያየነው በብልጽግና ዘመን ነው። ባለፉት 6 ዓመታት በመጣው ሪፎርም ነው። ይሄንን ማስቀጠል ይጠይቃል። ሰላም ነው የነጠቀን። ይሄንን ካላደረግን በድህነት አረንቋ ውስጥ እንደተቸከልን የመቆየት እድላችን በጣም ከፍተኛ ነው። ከብልጽግና አንፃር ሰላምን ግንባታ ሁኔታ ስንመለከተው ይሄንን በሀገራዊ ምክክሩም በባህላዊ የግጭት አፈታት ታሪኩም ሁሉም ተጠቅሞ ሰላም እንዲሆን ይፈልጋል። ለሰላም እንዲሆን ይሰራል። ከፖለቲካ አንፃር አካታች ፖለቲካን ታራምዳለ። አካታች ሁሉም የተስማማበት አንድ ወቅት ስልጣና ላይ ነበር። ስልጣና ላይ ክቡር ጠቅላይ ሚኒስትሩ 2000 ሰው ከፍተኛ አመራር ነበር በኢትዮጵያ የሰለጠነው አዳማ ላይ ማለት ነው። እና ምንድነው ያሉት? አስቡ ኢትዮጵያ ማለት እኮ እናንተ ናችሁ። እያንዳንዱ ብሔረሰብ በከፍተኛ አመራር ደረጃ ተሳትፏል ያስብሰባ ላይ ማለት ነው። ፖለቲካችን እንደዚህ ማድረግ ከቻልን ሁሉም ባለቤት መሆን ከቻለ ሰላም ይሆናል ማለት ነው። ይሄ ትልቅ የመንግስት እይታ ነው። ሰላም ካለ ልማት እንደሚኖር ኢትዮጵያ በቂ አቅም አላት የሚለው ነገር ተወስዷል ማለት ነው። ስለዚህ ለሰላም መረጋገጥ ወሳኙ ነገር ፖለቲካውን አካታች ማድረግ ነው። ፖለቲካውን የሁሉም ማድረግ ነው። በአሁኑ ወቅት እየተደረገ ያለው እንቅስቃሴ የጽንፈኝነት እንቅስቃሴ ነፃ እናወጣዋለን የሚሉት ህዝብ እንዳይናገር፣ ነፃ እናወጣለን የሚሉት ህዝብ እንዳይደራጅ፣ ነፃ እናወጣዋለን የሚሉት ህዝብ እንዳይቃወም በማፈን ጭምር ነው። ይሄ ብቻ አይደለም፣ እንዳይሰራ እንዳይማር በመከልከል ጭምር ነው። በዚህ ምክንያት በብዙዎቹ የሀገራችን አካባቢዎች በጣም ከፍተኛ የሆነ መሰላቸት፣ ጭንቀት፣ ፍርሃት ተፈጥሯል። በዚህ ምክንያት ህዝቡ በቃን ማለት ጀምሯል። አሁን ትናንትና በአማራ ክልል የተፈጠረው ህዝባዊ ተቃውሞና ሰልፍ የዚህ ፕራክቲካል ማሳያ ነው የሚመስለኝ። ሐሳብ የሌላቸው ናቸው ማለት ነው። ጫካ ላይ ያሉት እና የግጭት ፖለቲካ የሚያራምዱት ሐሳብ ስለሚፈሩ ነው። ይሄ ህዝብ ጋር አምጥቶ ያን ሐሳብ መንግስት መሆን የሚከለክል ነገር የለም። መንግስት መሆን ይችላል ህዝቡ ከመረጠ ማለት ነው። ያን ሐሳብ ስለሌላቸው ህዝቡን በማጋጨት ህዝቡን አንዱ መስሎ አንዱን በመጉዳት በዛ የመኖር ቴንደንሲ ነው ያለው ማለት ነው።
ብልጽግና ትልቁ ሜዳውን ነው ያሻሻለው። ሜዳው አሁን እኔ እንደምረዳው ፖለቲካ ውስጥ ስላለን አይደለም ትክክለኛ እንደምንረዳው ዛሬ ሐሳብ ስላለ ብቻ ከኛ የተለየ ሐሳብ ያለ ሰው ይታሰራል ወይም ይገደላል ብዬ አላስብም። በዛ ደረጃ የሚሰጥ አካይድም የለም። እያየን ነው አለን ኢቭን የሰላም መንገድ ብቸኛውና ዘላቂው መንገድ መሆኑን የመረዳትም የማስረዳትም ኃላፊነት ያለባቸው ባለድርሻ አካላት መንግስትና ገዢው ፓርቲ መላይ ፖለቲካ ኃይሎች ህዝቡ ራሱ ምሁራን የመገናኛ ብዙሃንና ሲቪል ማህበራት እንዲሁም የትጥቅ ትግል አማራጭ የተከተሉ ወገኖች ናቸው ልንል እንችላለን።